ብሩኖ ፈርናንዴዝ የማንቸስተር ዩናይትድ የምንጊዜም የልብ ትርታ። አንድ ተጫዋች ብቻውን ያንድን ታላቅ ክለብ መንፈስ ሊቀይር ይችላልን? ለማንቸስተር ዩናይትድ ደጋፊዎች መልሱም አንድ ነው። ብሩኖ ፈርናንዴዝ ከፖርቹጋል ማያ ከተማ እስከ ኦልድ ትራፎርድ ካፕቴንነት ዛሬ ዚህን ማግኒፊኮ አስገራሚ ታሪክና አሁናዊ ስኬቶችን በዝርዝር እንቃኛለን። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1994 በማያ ከተማ ነው። ብሩኖ ያደገው እግር ኳስ በቤቱ ውስጥ በሚተነፍስም ቤተሰብ ውስጥም ነው። አባቱ ሆዜ ቀድሞ ተጫዋች ስለነበረ ብሩኖ ገና በልጅነቱ ኳስን ማውቋታል። የሚገርመው ብሩኖ ትምህርት ቤት እያለም በጣም ጎበዝ ተማሪም ነበረ። ነገር ግን ደብተሩ ላይ ከሚጽፈው ይልቅ ጭንቅላቱ ውስጥ የሚሳለው እግር ኳስ ሜዳ ይበልጥ ይታየውም ነበረ። ፖርቶ አቅራቢያው በሚገኝ ቦቪስቲን አካዳሚ ያለ የመጀመሪያ ተከላካይ ቦታ ላይ ነበር የሚጫወተው። ነገር ግን የአጥቂነት ጥማቱ ወደ አማካኝነትን ማሻገረው። ገና በ17 ዓመቱ ቋንቋ በማያውቅበት ሀገር ለብቻው ወደ ጣሊያኑ ኖቫራ ተጓዘ። ያኔ በሳምንት 50 ዩሮ ብቻም እየተከፈለውም ነበር። ቤተሰቡን ናፍቆ እያለቀሰ ግን ደግሞ ህልሙን አንቆ ይዞ ነው ለዛሬ ማንነቱ መሰረትም የጣለው። በዩዲኔዝና በሳምቡሪያ ካለፈው በኋላ ወደ ስፖርቲንግ ሊዝበንም ተመለሰ። በስፖርቲንግ ቆይታውም በ137 ጨዋታዎች 115 ጎሎች ላይ ቀጥተኛ ተሳትፎ ማድረግ የመላው አውሮፓውያንን ማስደነገጠ። በጃንዋሪ 2020 ኦልድ ትራፎርድን ከረገጠ ጀምሮ ብሩኖ የማይደክም ሞተር መሆኑን አሳይቷል። እስከ ዛሬዋ ቀን ድረስ ያለውን ቁጥራዊ መረጃ ስንመለከት ለክለቡ ከ270 በላይ ጨዋታዎችንም አድርጓል። በእነዚህ ጨዋታዎች ውስጥም ከ165 በላይ ጎሎችን ቀጥተኛ ተሳትፎ ያ ማለት ጎልና አሲስትም አድርጓል። ብሩኖ ከፈጠራቸው የግብ ዕድሎች ብዛት አንጻር በፕሪሚየር ሊጉም ቀዳሚም ተጫዋች ነው። አሁን በቡድኑ ቋሚ ካፒቴንም ሲሆን በሜዳ ላይ የሚያሳየው መሪነትና ለሽንፈት ያለው ጥላቻ ክለቡም መለያም ሆኗል። ከሜዳ ውጭ ብሩኖ የሁለት ልጆች አባትና የልጅነት ፍቅረኛውና ፒናው ታማኝ ባልም ነው። ብዙዎቹ ብሩኖ በሜዳ ላይ ለምን ይጮሃል የሚሉታል። እውነታው ግን ከእግር ኳስ በላይ ማሸነፍ ስለሚወድ ነው። ለዚህም ነው ቅሬታው ክለቡ ካለው ፍቅር ነው የሚባለው። ብሩኖ ፈርናንዴዝ ለዩናይትድ ደጋፊዎችም ከተጫዋችነትም በላይ ነው። እርሱ ተስፋ በጠፋበት ጊዜ ብርሃን ሆኖ የመጣ በአሁኑ ሰዓትም የቡድኑ የጀርባ አጥንት ሆኖ የቀጠለን ተጫዋች ነው። የእናንተ ወዳጅ ብሩኖ ቅጽበት የትኛው ነው? አስተያየታችሁን በኮሜንት ላይ አጋሩኝ።